ከዓለም ዋንጫው መጠናቀቅ በኋላ ብዙ ሰዎች በአርጀንቲና እና በአርጀንቲና ተጫዋቾች ላይ ያላቸውን ቅሬታና ጥያቄ እያነሱ ይገኛሉ። በተለይ በሊያንድሮ ፕሬዴዝ ላይ ሊያንድሮ ፕሬዴዝ የመጨረሻው ፊሽካ ከተነፋ በኋላ ባሳየው ያልተገባ ተግባር ብዙ ሰዎች ወቀሳና እና ፊፋ የሚጥለውን ቅጣት እየጠበቁ ይገኛሉ። ነገር ግን አንድ ነገር መካድ ማንችለው ነገር የልጁ ቁርጠኝነት ነው። ለሀገሩ እና ደግሞ ላመነበት ለሚወደው ነገር የሚያሳየው ነገር በጣም ከባድ ነው። ለዚህ ማሳያ የመጀመሪያ የሚሆነው ከዓለም ዋንጫ መጠናቀቅ በኋላ የአርጀንቲና ዶክተሮች የተናገሩት ነገር ነው። ልጁ የደረቱ አካባቢ የአጥንት ስብራት አጋጥሞት ነው ያለፉትን 3 ጨዋታዎች የተናገረው። ከጥሎ ማለፍ ጨዋታ ጀምሮ እስከ መጨረሻው ድረስ የተጫወተው ባለበት ጉዳት ይዞ ነው። በዚህም ብዙ ተገርመዋል። በተለይ አርጀንቲናዎች በጣም ሲያደንቁት ነበር። ከሌላም ቦታ ትችት ሲገጥመው የአርጀንቲና ደጋፊዎች ከሱ ጎን ቆመው ይህንን እያነሱ እያሞቃገሱት ነበር። አሁን ከትናንት በስቲያ ሌሊት ላይ ደግሞ በሱዳ አሜሪካና እየተሳተፈ የሚገኘው ቦካ ጁኒየርስ ጨዋታ ነበረበት። ከጨዋታውን ይሄም የተደረገው ጨዋታ ከዓለም ዋንጫው ፍጻሜ ከ5 ቀናት በኋላ ማለት ነው። በዚህም ሊያንድሮ ፕሬዴዝ ለቦካ ጁኒየርስ 90 ደቂቃ ሙሉ ተሰልፎ ተጫውቷል። ካለበት ጉዳት ጋር ካለበት የትንሽ ቀናት የዝግጅት ቀናት በኋላ ማለት ነው። በዚህም ጨዋታው ላይ በአንድ ለባዶ ነው ቦካ ጁኒየርስ ያሸነፈው። በጨዋታው ላይ ለተቆጠረችው ግብ ሊያንድሮ ፕሬዴዝ ነው አሲስት ያደረገው።